ለምሳሌ ያዕቆብ እስማኤልን ምን ብሏል? አባት ብሏል። አጎቱ ነው። እስማኤል ያዕቆብ አጎት ነው፣ ግን አባት ብሏል። አባቶቼ ብሎ አባት ብሏል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አጎት እንደ አባት ተቆጥሮ ስለሱ ነው የሚያወራው ብለው የፈሰሩት አሉ። ግን አባትም የራሳቸው ወላጅ አባትም ቢሆን ችግር የለውም። ምክንያቱም የሆነ ነገር ሰርተው ሊሆን ይችላል፣ የሆነ ነገር አጥፍተው ሊሆን ይችላል። ገብቶሻል? ሲያጠፋ አንድ ሰው እንደሚቀጣው እየተቀጡ ሊሆን ይችላል። ከዛ አንጻርም ብለው ይፈቱታል። እና ምንም ባልተገለጸበት ሁኔታ ውስጥ እንደዛ መሆን የለበትም ማለት ነው። አላህ ደግሞ አንድን ሰው የሚቀጣው አሁን ለምሳሌ አንቺ መልእክቱ ሳይደርስሽ አላህ ይጠብቅሽና መልእክቱ ሳይደርስሽ ብትሞጪ ጀሃነም ትገባለች ብለን በእኛ ትምህርት የለም። መልእክቱ ደርሶት ገብቶት እያወቀ ሆን ብሎ የሚያጠፋ ሰው ነው ለእሳት የሚዳረገው እንጂ ሙስሊም ያልሆነም ሰውም እኮ ገሃነም ይገባል ብለን አናምንም። እንደዛ ማለት ነው ካልካደ በስተቀር ሁጃ ቆሞበት መልእክቱ ደርሶት ካስተባበለ ከካደ በኋላ ነው ገሃነም የሚባል ነገር ያለው እንጂ ምንም መልእክቱ ያልደረሰው ሰው ቢስክርድ የሆነ ኤሪያ ውስጥ ኖሮ ጫካ ውስጥ ኖሮ አድጎ ቢሞት ገሃነም ይገባል በእኛ ትምህርት አይገባም። እንደዛ ትምህርት የለንም፣ አይገባም። ያለው ህፃናቶች አሉ፣ የአእምሮ በሽተኞች አሉ። ለምሳሌ እነሱን ብታያቸው ኦቲዝም፣ ሜንታሊ ሪታርድድ፣ ዳውን ሲንድረም፣ አዲሆዲ ምናምን የመሳሰሉ በሽታዎች አሉ፣ የአእምሮ ችግር ያለባቸው ማለት ነው። ቀውስ የሆኑ ሰዎች አሉ፣ ወፈፊዎች አሉ፣ ንክ የሚባሉ ሰዎች አሉ፣ ኩኩ አሉ፣ ንቅል አለ፣ ጠሽ አለ ምናምን የተለያየ ሰዎች አሉ። እነዚህ ሁሉ ይታይላቸዋል አላ እኛ ነን እዚህ የምንፈርደው እና ከዛ አንፃር ብታዩ ጥሩ ነው። ይሄንን ኦኬ። ምን ነበር እምነታቸው እሳቸው በሰዓት አባታቸው የእሳቸው አባት የነብዩ መሐመድ አባት ምንም አልተገለጸም ማለት ያው የሚሆነው ሐኒፍ የመጣ ነው ስላላችሁ እንደዛ ሳይሆን በተፈጥሮ አልተገለጸም ስልሽ እኮ መሰለሽ አድርገው ምን እንደወሰኑ ምንም የሚታወቀው ነገር የለም። በተፈጥሮ እኮ የሚባለው ነገር አንድ ሰው ለአቅመ አደምና ለአቅመ ሐዋ እስከሚደርስ ድረስ በአሉል ፊጥራ ውስጥ እስካለ ድረስ ሙስሊም ነው። ግን ምን አይነት ሲባል ከዊኒ ነው ኮዟል የሚሆነው ኮዟል መንስኤያዊ ነው እስልምናነቱ ሙስሊምነቱ ሸሪዓዊ አይደለም። ራሱ ቴዎሎጂካል አይደለም። ራሱ ሸሪዒ አይደለም። ሸሪዒ የሚባለው ምንድነው? ሸሪዓው መጥቶ ተነግሮሽ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታሐብ ነው፣ ይሄ ነገር ሙባህ ነው ተብሎ ተነግሮሽ ያንን መልእክት አንድ ሰው ሲያስተባብል ያኔ ካፊር ይሰኛል ማለት ነው። ከተቀበለ ደግሞ ሙስሊም ይሰኛል ማለት ነው ያ ሰው ማለት ነው። እንደዛ ነው ያለው ትምህርታችን እንጂ አንድ ሰው እንትን ስላለ አይደለም። ባይሆን እዛ አካባቢ ላይ ሁለት አይነት ነገር እንደነበረ ነው። የኢብራሂም መስመር የተከተሉ ሰዎች ነበሩ ራሱ ሐኒፍ የሚባሉ አይተሽ ከሆነ ቀጥታ የኢብራሂም መንገድ ይዘው እየተገረዙ የአንድ አምላክ አስተምሮት ምናምን የነበራቸው ሰዎች ነበሩ። ጣዖት አምላኪያን የተባሉት እኮ ምን እንደነበረ ታውቃለሽ? በአንድ አምላክ ላይ ደብለው ነው። ሙሽሪኮች ነው እኛ የምንላቸው። ሙሽሪክ ማለት ያለን ሀቅ ላይ ያጋሩ ናቸው። ደጋግ ያለ ባሮችን የሞቱ ሰዎችን ምስል ሰርተው ምን ብለው 360 የሚያክሉ ሐውልት ሰርተው ወደ አላህ ያቀርቡናል እያሉ እነሱን ይለምኗቸዋል። ወደ እነሱ ዱዓ ያደርጋሉ። አማሉን አስታርቁን ከአላህ ጋር እያሉ ያኔ ጣዖት ሆነ ማለት ነው። ያ ነገር ምስሉ ይሰግዱለታል፣ ወደሱ ይጸልያሉ፣ ዱዓ ያደርጋሉ። ያ ነው ችግራቸው እንጂ መንስኤያቸው እኮ ከመጀመሪያ ኦሪጂናቸው እኮ የኢብራሂምን ሃይማኖት ተከትለው የመጡ ሰዎች ናቸው። አረቦችም ቢሆኑ እዛ መካ ውስጥ የነበሩ የመካ ጣዖታውያን ወይም ደግሞ ሙሽሪኮች የምንላቸው መሰረታቸው ተውሂድ ነው፣ ሞኖቲዝም ነው። ከዛ በኋላ ነው ወደ ፖሊቲዝም የተቀየሩት። ኦኬ ሻውን ነብዩ መሐመድ የት እንዳሉ ይታወቃል። አዎ ነብዩ መሐመድ የት እንዳሉ ይታወቃል። እሳቸው ለመከተል አዎ ግዴታ እሳቸው የት አሁን ሞተዋል ነው ያሉት። እሳቸው ገና እንትን ነው። አዎ ገና አላህ በህይወት እያሉ ነው የጀነት ውስጥ ያለው የሚጠጣው ነገር የሰጣቸው። ኢና አጠና ምንድነው የመጀመሪያው ታስታውሳላችሁ? ኢና አጠና ከልከውሰር ይላል። እኛ ከውሰርን ለአንተ ሰጠን ይላል። ከውሰር ማለት ጀነት ውስጥ ያለ የሚጠጣ መጠጥ ነው። ቃል ገብቶላቸዋል ለረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም መቀመጫቸው እሳት ነው። እሳቸው ብቻ አይደለም ራሱ አማኞችም ራሳቸው ጀነት ነው የሚሆኑት። አላህ በቁርአን ተስፋና ዋስትና ሰጥቶናል። እስከ መጨረሻው ከጸኑ ጀነት እንትን እንደሚሉ ለአማኞችም ተስፋ ሰጥቷል። ይሄ ነው። ኦኬ እሳቸው ብቻ ናቸው ጀነት ያሉት ወይ ሁሉም ሙስሊም ሲሞት ወደ ጀነት ነው የሚሄደው? ምክንያቱም ወደ ጀነት ነው የሚገባው ጽናቱን። አሁን የእሳቸውን ነብይ ናቸው ይታወቃል። አላህ በቁርአን ተናግሯል።
በተረፈ አማኞች ደግሞ እስከ መጨረሻው ድረስ እንትን ይላል። አሁን አንቺ ከሜክሲኮ ላይ ሆኜ ፒያሳ ወዴት ነው የሚያስኬደው ብለሽ ጥያቄ ብትጠይቂኝ የፒያሳ መንገድ ይሄ ነው ብዬ እነግርሻለሁ። መንገዱን በጣም እርግጠኛ ነሽ? እርግጠኛ ነኝ በመንገዱ፣ ግን በመንገደኛው ባንቺ ግን እርግጠኛ አይደለሁም። ለምን? መሀል ላይ ልክ ብሔራዊ ቲያትር ጋር ስትሄጂ ወደ ፍልውሃ ልትሄጂ ትችያለሽ፣ ወደ ሰንጋተራ ልትሄጂ ትችያለሽ። አቤት አደባባይ ጋር ስትደርሺ ደግሞ ወደ ቤተ መንግስት ልትሄጂ ትችያለሽ፣ ወደ ተክለ ሃይማኖት ልትሄጂ ትችያለሽ። ችግሩ ያለው መንገደኛው ጋር እርግጠኛ አይደለሁም ባንቺ፣ በመንገዱ ግን እርግጠኛ ነኝ። ልክ በእስልምና ጋር እንደዛ ነው ያለው። እስልምና ወደ ጀነት የሚያደርስ መንገድ ነው፣ 100% እርግጠኛ ነን። ነገር ግን መንገደኛው መሀል ላይ እስከ መጨረሻው ድረስ ይጽና አይጽና፣ መሀል ላይ የሆነ ችግር ይፍጠር አይፍጠር እኛ አናውቅም። ስለ ሰውየው ገብቶሻል ምልሽ? የነገውን አናውቅም እኛ። እሱ ነው በቃ እንጂ በመንገዱ እርግጠኛ ነን። በኢስላም 100% የቂን አለን። ወደ ጀነት የሚያደርስ መንገድ ነው እስልምና። መንገደኛው ግን ችግር ሊኖርበት ይችላል። ፈይሰል ችግር ሊኖርበት ይችላል፣ ወሂድ ችግር ሊኖርበት ይችላል መሀል ላይ። ስለዚህ ምን ይጠበቅበታል? ከሱ እስከ መጨረሻው ድረስ መጽናት ይጠበቅበታል። እስከ መጨረሻው ድረስ በዛ ነገር ላይ ኢስቲቃማ ያስፈልገዋል። ይሄ ነው ትምህርታችን። ሌላን ጠይቅ። እሺ ይቅርታ ግን ከቸኮላችሁ ችግር የለውም። እኔ መኪና እያሰራሁ ስለሆነ እንትን ስትይ ትጨርሺ። እሺ ሲጨርሱ እሺ የሆነ ሐዲስ ላይ ያለኝ ግን ምን ይላል? አላህንና ነብዩን መሐመድ አንድ ሰው እስኪከተል ድረስ እንዲገሉ ወይንም ደግሞ ምንም ነገር እንዲያደርጉ ያዛልና እሱ ነገር እንዴት ነው? ነፃ ፈቃድ እንደዛ አይደለም የሚለው። እንደዛ ሳይሆን የሚለው የሰዎች ሁሉ ካላህ በቀር ሌላ አምላክ የለም እስኪሉና እኔም የአላህ መልእክተኛ መሆኔን እስኪመሰክሩ ድረስ ተጋደሏቸው ነው የሚለው። ግደሏቸው አይደለም የሚለው። ተጋደሏቸው ተጋደሏቸው ነው። መጋደል ማለት እኮ እንትን ነው። መጋደልና መግደል ይለያያል። ተጋደሏቸው ነው የሚለው። አው ንብረታቸውን ምናምን እንዲቀሙ ምናምን እሱ እንትን ነው አይደለም። እንደዛ ንብረትና እንትኑ ከሰለሙ ንብረታቸው እንትናቸው ሐላል ነው ማለት ይጠበቅላቸዋል ነው። ጠላት ቢመጣ ይመለከተናል እነዛ ሰዎች። ጠላት ግን ቢመጣ ግን ላይመለከተን ይችላል። ሪስፖንሲቢሊቲ አንወስደውም ለዛ ነገር ነው። ይሄ የመጀመሪያው ስቴፕ ነው። ስለዚህ ሁለተኛው ስቴፕ ምን? ነብዩ መሐመድና አላህን መከተል ግዴታ ነው። ነና አይደለም፣ እንደዛ አይደለም የሚለው። አይ እንደዛ አይደለም የሚለው። እስከ ተጋደላቸው ነው የሚለው። ያ ምንድነው? እናንተ አሁን እኛ እያደረግን ያለ ነው። ዳዋ እናደርጋለን፣ እናስተምራለን፣ የተለያየ ነገር እናደርጋለን። ስለዚህ እስከዛ ድረስ ሰዎች እስኪሰልሙ ድረስ እውነትን ለማንገስ ሐሰትን ለማርከስ በሚደረገው ትግል ውስጥ ዓለም እስኪሰማና እስኪስማማ ድረስ በአጠቃላይ እየተጋደለን ያለ ነው። ጃሃድ ላይ ነን ያለ ነው። ጃሃድ ነው ራሱ። አሁን ይሄ የምናደርገው አንቺ ማስተማርን ሰዎችን ወደ አላህ የምንጣራው ነገር ምናምን ነገር ግን ፍሪዊል ላይ የተከለከለ ነው። ማስገደድ አንችልም። ሱረቱ በቀራ ምዕራፍ 2 ቁጥር 156 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ይላል። ስለዚህ በሃይማኖት ማስገደድ የተከለከለ ነው፣ ሐራም ነው። አንደኛ ነገር። ሁለተኛ ነገር ደግሞ አንድ ሰው አርካኑል ኢባዳ የሚባል ነገር አለ። የኢባዳ ምሰሶች ወይም ደግሞ የአምልኮ ምሰሶ ይባላል። 3 ናቸው። አንደኛው መሐባ ነው፣ ሁለተኛው ረጃ ነው፣ ሶስተኛ ደግሞ ኸውፍ ነው። ብርሻል መሐባ ማለት አላህን ወደሽና ፈቅደሽ ነው መሆን ያለብሽ፣ ማምለክ ያለብሽ። ተገደሽ መሆን የለበትም፣ ትርጉም የለውም፣ አላህ ዘንድም ተቀባይነት የለውም። ሁለተኛ ረጃ ነው፣ ተስፋ። ረጃ ማለት ተስፋ ማድረግ፣ አላህን አገኘዋለሁ በጀነት ውስጥ፣ በጀነት አላህን አገኘዋለሁ፣ እንደገና ደግሞ ሽልማት አላህ ዘንድ ሽልማት አገኝበታለሁ ብለሽ ጀነትን ያለው ጸጋ ይሰጠኛል ብለሽ። ሶስተኛ ደግሞ ኸውፍ ይባላል። አላህን ፈርተሽ ያላህ ፍራቻ ኖሮሽ ነገ ጠዋት እጠየቅበታለሁ፣ እቀጣበታለሁ፣ አላህ ይተሳሰበኛል በሰራሁት ወንጀል፣ ሰውን በመበደሌ አላህ ይጠይቀኛል እዚህ ዓለም ላይ ባልጠየቅም ብለሽ ፈርተሽ ነው ማምለክ ያለብሽ። እነዚህ 3ቱ ነገሮች መሟላት አለበት። ስለዚህ ኢማንም ኩፍርም ቀልብ ላይ ነው ያለው። ለምሳሌ አንድ ሰው ብታስገድጂው ዋጋ የለውም እኮ ሊያታልሽ ይችላል። ሰላት አብሮሽ ይሰግዳል፣ ጾምም አብሮሽ ይጾማል። የሚያስፈልገውን እንዴት ነህ ስትይው አሰላሙ አለይኩም ሊልሽ ላይ ይችላል። ትርጉም የለውም ካላመነበት በልቡ። ስለዚህ በሃይማኖት ማስገደድ የለም። ግን እኔ የአላህ መልእክተኛ መሆኔን ካላህ በቀር ሌላ አምላክ የለም ብሎ አንድ ሰው እስኪመሰክር ድረስ
ተጋደሏቸው ነው የሚለው። ገደሏቸው አይደለም፣ ፋይት አድርጉ። በቃ ይሄ ጥረት አድርጉ፣ ራሱ ጂሃድ አድርጉ ብለን በቃ ያንን ነገር ጥረት አድርጉ፣ በዛ መንገድ ሂዱ፣ ጥረት አድርጉ፣ ቀን ከሌሊት አስተምሩ፣ ሰበቡን አድርሱ ነው እየተባለ ያለው እንጂ ካላመንክ ገላለሁ ምናምን የሚል ነገር እስልምና ውስጥ የለም። ግልጽ ነው። አዎ ግልጽ ነው። ግን እሺ ንብረታቸውን ውሰዱ የሚለው ኡስታዝ? ንብረታቸውን ሁለተኛው አማራጭ አለ። ከዛ በኋላ ምን ይላል? ግብር ይከፍላሉ። በሸሪዓዋ ባለበት ሀገር ውስጥ ያሉ እንዲያምኑ ጥሪ ይደረግላቸዋል ስለሙ ተብለው። አይ አንሰልምም ካሉ ተዋቸው ነው የሚለው። ቁርአን ላይም እንደዛ ነው። እሺ ካሉ መልካሙን ነገር መረጡ፣ እምቢ ካሉ ግን ተዋቸው፣ እኛ ሙስሊሞች መሆናችንን መስክሩ ብቻ በሏቸው። በቃ እኛ ሙስሊሞች ነን፣ በቃ እንትን ከደሙ ነፃ ነን በሉ፣ ሁጃ አቁሙባቸው ነው። ከዛ በኋላ ግን ምን አድርጉ ይላል? ግብር እንዲከፍሉ ይደረጋል። ጠላት ቢመጣ ምን ቢመጣ አንደኛ ለሚሊተሪ፣ ሁለተኛ ደግሞ ለጡረታ አለ፣ እንደገና ደግሞ ሕክምና አለ። ደግሞ ሌላ ደግሞ ምንድነው የጡረታ ሕክምና ምናምን እነዚህ የመሳሰሉ ነገሮችን ልክ ሙስሊሙ ዘካ እንደሚከፍለው ሁሉ ዘካ እንደሚያወጣው ሁሉ ክርስቲያንና አይሁዶች ደግሞ በዛ በሸሪዓው ሀገር ባለበት ደግሞ ጅዝያ ይከፍላሉ ማለት ነው። እኔ የምኖርበት ሀገር አሁን 30% ነው የምከፍለው ከደሞዜ ላይ። አልከፍልም ማለት አልችልም። እንደውም ጭራሹ ነው ከመጀመሪያውኑ ተቆርጦ ነው ደሞዝ የሚገባልኝ ባንክ ውስጥ። ኢትዮጵያ ውስጥም አሁን እንደዛ ነው። ራሱ ግብር አለ 30% ምናምን አለ። ልክ እንደዛው ነው ሙስሊሙ ግዴታ ዘካ መክፈል አለበት በሸሪዓው ሀገር ውስጥ። ክርስቲያኑና አይሁዱ ደግሞ ጅዝያ ይከፍላል ማለት ነው። ከዛ በኋላ ምኑ ይጠበቅለታል? ደሙም ንብረቱም ይጠበቅለታል። ማንም አይነካውም። ካልከፈለ ግን ያው ጠላት ቢመጣበት በኋላ ላይ ኃላፊነት የለብንም ነው ፖይንቱ ያለው። ደሙም ገንዘቡም ሐላል አይሆንም። መተው ጠላቶች ቢያጠቁት ማንም ያስጥለው የለም ነው። እሺ ኡስታዝ አመሰግናለሁ። ምንም ችግር የለውም። በርቺ እሺ፣ አንብቢ። እስልምና ይሄንን ብርሃን ወላሂ ቀስ ብለሽ ረጋ ብለሽ ጊዜ ስጭው። የህይወትሽ ጉዳይ ነው። ብዙ አንቆይም እኛ መጨረሻ ላይ ይኸውልሽ የገነባሽው አካልሽ ስፖርት ሰሪያለሽ? አይ አሰራኔ ስፖርት ሰራለሁ እና የገነባነው አካል ትራይሴፕስ ባይሴፕስ ቢሼፕ የሚባለው አካላችን የገነባነው አካላችን መጨረሻ ላይ ትተነው ነው የምንሄደው። ከአብራካችን የወጡ ልጆቻችን ትተነው ንብረቶቻችንን ትተነው የምንሄደው። የሚቀረን ነገር ምንድነው? ያመንነው እምነት፣ የሰራነው መልካም ስራና የቀራነው ቁርአን ብቻ ነው መጨረሻ ላይ እንትን የሚሆነው። ስለዚህ በተቻለ አቅም እናንተ ማድረግ ያለብሽ ጊዜሽን እንትን ማለት አለብሽ። አጭር ጊዜ ነው፣ የፈተና ዓለም ነው እና በተቻለ አቅም ኢንሻአላህ በርቺና ጊዜ ሲጨው የህይወትሽ ጉዳይ ስለሆነ ማለት ዲን ማለት ቀላል ነገር አይደለም። አመሰግናለሁ። እሺ አመሰግናለሁ። ሌላ ቀን ጠይቃለሁ። እሺ ፎሎ አድርጊኝ። አድርጌሃለሁ። ኧረ ቆይቻለሁ።